መሐንዲሶች እይታን ለማዘመን ወደ ጽንፍ እየሄዱ ነው። የቤዮን ድልድይ ለኒውዮርክ ከተማ የህይወት መስመር ነው ማለት ይቻላል። እንደ ኤሮፓውያን ዘመን አቆጣጠር በ1931 ሲከፈት በዓለም ላይ ረጅሙ አርካዊ ድልድይ ነበር። ድልድዩ የስታተን ደሴትን ከቤዮኔ አንስቶ ኒው ጀርሲ ጋር ያገናኛል። በዓለም ላይ በጣም የተጨናነቀውን የማጓጓዣ ቻናል ኪልቫን በኩል ጭምር ያልፋል። በዚህ ክልል ውስጥ ብዙ ታላላቅ ድልድዮችን በገነባው በታላቁ መሐንዲስ ኦቶማር አማን የተሰራ ምስላዊ መዋቅር ነው። በጣም የሚያምር፣ በጣም ቀላልና ታሪካዊ ነው። አማን የኒውዮርክና የኒው ጀርሲ ወደብ ባለስልጣን የመጀመሪያው ዋና መሐንዲስ ነበር እና የአሜሪካን ድልድይ ግንባታ የነፍስ አባት ነው። የጆርጅ ዋሽንግተንን ድልድይ እንዲሁም የቬራዞንን ድልድይ ጨምሮ ሌሎች 6 ድልድዮችን ንድፍ አውጥቶ ነበር። ቤዮኔ ብቸኛው አርክ ነበር፣ በዓለም ዙሪያ የተደነቀ ድብቅ ዕንቁ። በመጨረሻም በጣም ከሚያምሩት ድልድዮች መሃል አንዱ እንደሆነ የተሰማው ይህ ድልድይ ነበር። አሁን ግን ቤዮኔ በምስራቃዊ ባህር መንገድ ላይ በጣም በተጨናነቀው ወደብ ንግዱን እያቀላጠፈው ነው። ከቅርብ ጊዜ የዓለም አቀፍ የመርከብ አካሄድ ጋር እነዚህ የዕቃ መጫኛ መርከቦች እየበዙና እየጨመሩ ነው። ከ150 ጫማ ርቀት በላይ የሆኑ የቅርብ ጊዜዎቹ እጅግ በጣም ግዙፍ መርከቦች ከስር ማለፍ አይችሉም። ምንም ካልተደረገ ደግሞ ንግዱ ይደርቃል። የወደብ ባለስልጣኑም መምረጥ ግድ ይለዋል፣ ድልድዩን አሊያም ንግዱን። እንደ መሐንዲስ ፈታኝ ሁኔታ ሲገጥማቸው በጣም ደስ ይላቸዋል። የወደብ ባለስልጣን ድልድዩን 64 ጫማ ከፍ ለማድረግ ወስኗል። በአሮጌው ድልድይ ላይ ከፍ ያለ መንገድ ይሰራሉ። ከዚያም የታችኛውን መንገድ ያስወግዳሉ። እናም በሆነ መንገድ የመጀመሪያውን ድልድይ ሳይዘጉ ሊያደርጉት ነው። ድልድዩን ለትራፊክ ክፍት እንደሆነ በድልድይ ውስጥ ድልድይ የሚገነባ ፕሮጀክት አለ። እንደዚህ አይነት ውስብስብ ማሻሻያ በጭራሽ ተሞክሮ አያውቅም። እየሰራን ያለንበትን ፍጥነት ስንገልጸው የማራቶን ሯጭ እየሮጠ የልብ ቀዶ ጥገና እንደማድረግ ነው። በስታተን አይላንድ ኒውዮርክ መሐንዲሶች መንገዱ ክፍት እንደሆነ በድልድዩ አናት ላይ ድልድይ በመገንባት የማይቻለውን እየሞከሩ ነው። ለዚህ ምንም ቅድመ ሁኔታ አላዘጋጁም። ቢሆንም ግን ይህ የወደቡን አስተዳደር አያቆመውም። አይ ማድረግ አትችሉም ካልካቸው እርሳው ሊያደርጉት ነው። መጀመሪያ ከነባሮቹ በላይ ከፍ ያሉ መዋቅሮችን በመገንባት ይጀምራሉ። ይህንን ለማድረግ የትራፊኩን ፍሰት ወደ አንድ የመንገዱ ጎን አዞሩት እና ከዚያ በሌላኛው በኩል ጥንድ መተላለፊያ ሰሩ። ሁለቱም መንገዶች ከዘጋም በኋላ ያለውን መንገድ ቀዳዳ ቆርጠን ጥንዶቹን መንገዶች ሰራን። ቦታው ላይ በተሰሩ ጥንድ መንገዶች በ100 ቶን ሲሚንቶ አገናኟቸው። እነዚህም ቦክስ ግራይንደርስ ይባላሉ። እነዚህ በሺዎች የሚቆጠሩ ግራይንደሮች ልዩ የሆነ መሳሪያ ያስፈልጋቸዋል። የጋንትሪ ማንሻ የጋንትሪ ማንሻ በመሰረቱ ከጥንድ በላይ ባለው ከፍታ ቦታ ላይ የሚወጣ ትልቅ ምሰሶ ነው። ቅድመ መንገዱን ክፍሎች ለአዳዲሶቹ ኩዮች ይሰጣል። እናም ጭኖ በቦታው ያስቀምጣቸዋል። ሌት ተቀን በመስራት ይህ ባለ 500 ጫማ ርዝመት ያለው ማሽን ሰራተኞቹ በ2 ቀናት ውስጥ ሙሉን ርዝመት እንዲሰሩ ያስችላቸዋል። የጋንትሪ ማንሻው በአንድ ክፍል ሲጠናቀቅ ወደፊት በመሄድ ቀጣዩን ይጀምራል። ቡድኑ ወደ አርክ ለመድረስ 19 ወራት ይወስዳል። እዚህ አዲሱ መንገድን ለመስራት ብረት ላይ ቀዳዳ ቆርጠዋል እና የላይኛውን ንጣፍ በዋናው ስፓን ላይ ያስቀምጠውታል። ነገር ግን ችግር አለ። አርኩ አዲሱን መንገድ ለመደገፍ በቂ ጥንካሬ የለውም። እሱን ለማጠናከር 4000 ቶን ያህል ብረት መጨመር አለባቸው። ያን ሁሉ ብረት ለመጨመር ከ1931 ጀምሮ ያሉትን ነባር ጉድጓዶች መነካከት ነበረበት። እነዚህ ትላልቅ የብረት ክፍሎች ከፍተኛ ጥንካሬ ባላቸው ብረቶች ይተካሉ። 85 ዓመት ያስቆጠረ ድልድይ እንዳለ እናውቃለን። እናም በጣም በጥንቃቄ መስራት እንዳለብን እናውቃለን። ከትራፊክ ፍሰቱ በላይ የሚካሄድ ተግባር ነው። ከታች መኪና ላይ መሳሪያ፣ ቁልፍ ብሎ መጣል አማራጭ ውስጥ የሚገባ ነገር አይደለም። በጣም አደገኛ ነገር ነው። ምንም ዋጋ ተከፍሎ መወገድ ይኖርበታል። እያንዳንዱ መሳሪያ የታሰረ ነው። የደህንነት መረቦችም ተጨማሪ የጥበቃ ሽፋን ይሰጣሉ። መሐንዲሶች ጥሩ ስራ ይሰራሉ። አርኪቴክቶችም እንደዛው። ግን ታውቃለህ፣ በየቀኑ ከመርከቧ ላይ የሚወጡት ወንዶችና ሴቶች ናቸው። እና ይህን እይታ ለመጠበቅ ቆርጠዋል።
እንደ ኤሮፓውያን ዘመን አቆጣጠር በ1930ዎቹ ውስጥ ባዮን የዘመኑ የማይቻል ፈተና ነበር። በዚህ ዘመን የድልድዮች ንድፍ የብዙ ሰው ምርጫዎች ነበሩ። ብሩክሊን፣ ማንሃታንና ጆርጅ ዋሽንግተን በከፍታ ላይ የተሰሩ ድልድዮች ናቸው። ኡስማን አማን ግን ችግር ፊቱ ላይ ተጋረጠ። ባዮኔ ቀላል ባቡርን ለመሸከም ከሌሎች ድልድዮች የበለጠ ጠንካራ መሆን አለበት። አማንም ወደ ድሮ አይነት ተለወጠ። ሮማውያን ይጠቀሙበት እስከነበረው ጊዜ ድረስ ወደ ነበረው አርክ። ይህም ማለት በዓለም ላይ ረጅሙን አርክ ድልድይ መገንባት ነበረበት ማለት ነው። የተጠናቀቀው ድልድይ ከ5000 ጫማ በላይ ይዘረጋል። የሱ ንድፍ ነው እስከ ዛሬ ድረስ ሊዘልቅ የቻለበት ምክንያት። የባዮኔ ድልድይ የተንጠለጠለ ድልድይ ቢሆን ኖሮ ከመርከቡ በላይ ያለውን ወለል መገንባት አንችልም ነበር። ስለዚህ የድልድይ ኦትማር አማን እንደ አርክ የነደፈው መዳረሻ ነበር ማለት ይቻላል። ኒውዮርክ ውስጥ እኩለ ሌሊት ሆኗል። መሐንዲሶች አዲሱን መንገድ ለመዘርጋት በዝግጅት ላይ ናቸው። በድልድዩ ላይ ከመጠን በላይ ጭነትን ለማስቀረት ሰራተኞች ቀላል ክብደት ያለው ሲሚንቶን ይጠቀማሉ እና የመንገዱን ግማሽ ብቻ በአንድ ጊዜ ማልበስ ይችላሉ። እያንዳንዱ ክፍል 64 ጫማ ወደ ላይኛው የመንገድ ወለል መድረስ አለበት። ኮንክሪት ማፍሰስ ከመጀመሩ በፊት በፍጥነት መደረግ አለበት። ነገሮችን ለማፋጠንም ሰራተኞቹ ሮለር ኮምፓክተሮችን ይጠቀማሉ። ሰራተኞቹ በቀን ውስጥ ከ3000 ካሬ ጫማ በላይ መንገድ መስራት ይችላሉ። የላይኛው መንገድ ሲጠናቀቅ የታችኛውን ወለል ያፈርሳሉ። እናም ታሪካዊው የባዮን ድልድይ ከአሁን በኋላ እንቅፋት አይሆንም። ይህም በምስራቅ የባህር ዳርቻ ላይ በጣም የተጨናነቀ ወደብ እንዲበለጽግ ያስችለዋል። በጣም ጥሩ ፈተና ነበር። እንደ መሐንዲስ ማንኛውንም ነገር ማስተካከል እንደምትችል ታስባለህ እና እሱን ደግሞ እኛ ያረጋገጥን ይመስለኛል። ከአዲሱ ባዮኔ እስከ ቼርኖቤል ድረስ መሐንዲሶች በአዲስ የላቁ መዋቅሮች የማይቻለውን ነገር እንዲቻል አድርገዋል። ይህ የኛ መገለጫ ነው። ትርክታችን ጭምር ሆኖ ይቀጥላል። ዓለምን በመቶ ዓመታት ውስጥ በፈጣሪ ያን የነበሩ ሰዎች እንዴት አድርገው ነው የሰሩት ማለታቸው አይቀርም።